አንድ የ4 ዓመት ሕፃን ልጅ በዱር አራዊትና በከባድ ቅዝቃዜ በሚታወቅ ጥቅጥቅ ያለ ጫካ ውስጥ ብቻዋን ለ11 ቀናት ብትጠፋ ምን ሊገጥማት ይችላል? ዛሬ መላውን ዓለም ያስደነቀውንና የሰው ልጅ የመኖር ተስፋ ዳግም ያሳየውን የእውነተኛ ተአምር ታሪክ ይዘንላችሁ ቀርበናል። ታሪኩን ከመጀመራችን በፊት እንዲህ አይነት ጥሩ ታሪክ ያላቸው ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ታሪኩ የሚጀምረው በሩቅ ሳይቤሪያ ነው። ካሪና ቺኪቶቫ ትባላለች። ገና የ4 ዓመት ሕፃን ሳለች ከአባቷ ጋር ወደ ሌላ መንደር ለመሄድ ስትነሳ ሳይታወቅባት መንገድ ስታ በመካከለኛው ሳይቤሪያ ጥቅጥቅ ያለ ደን ውስጥ ገባች። አብሯት የነበሩ ደግሞ ናይዳ የተባለችው ግልገል ውሻዋ ብቻ ነበረች። በዚያ ጫካ ውስጥ ሌሊት ቅዝቃዜው ከዜሮ በታች ይወርዳል። በየዛፉ ስር ደግሞ ግዙፍ ድቦችና ተኩላዎች ይንሸራሸራሉ። ካሪና የምትባለው ምግብ አልነበራትም። የጠጣችውም የጅረት ውሃና የጫካ ፍርፋሪዎች ብቻ ነበር። ፖሊሶችና የአካባቢ ሰዎች ሌሊት ከቀን ቢፈልጓትም ሊያገኟት አልቻሉ። 9 ቀናት አለፉ። ተስፋዎችም መሟጠጥ ጀመሩ። ነገር ግን በ10ኛው ቀን ያልታሰበ ነገር ሆነ። አብሯት የጠፋው ውሻ ናይዳ ብቻውን ወደ መንደሩ ተመለሰ። መንደርተኞቹ ውሻውን ብቻውን ሲመጣ ልጅቷ ሞታለች ብለው ተስፋ ቆረጡ። ነገር ግን ናይዳ ጮክ ብሎ በመጮህና የሰዎቹን ልብስ በመጎተት ተከተሉኝ የሚል ምልክት ይሰጣቸው ጀመር። በ11ኛው ቀን ናይዳ ሰዎቹን መርቶ ካሪና ወዳለችበት ረጅም ሳር ውስጥ ወሰዳቸው። በሚገርም ሁኔታ ካሪና በሕይወት ነበረች። ውሻው ለ11 ቀናት ሙሉ በሌሊት ሰውነቷን እንዳይቀሰቀስ ከጎኗ እየተኛ ሙቀት ይሰጣት ነበር። አውሬዎቹም እንዳይቀርቧት ይጠብቃት ነበር። ዛሬ ካሪና ትልቅ ልጅ ሆናለች። በሩሲያም ለእሷና ለታማኝ ውሻ መታሰቢያ ሐውልት ቆሞላቸዋል። ታሪኩን ከወደዳችሁት ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ።